ዛሬ በሚስተር ፕሮሞተር ልናይ የፈለግነው የዩቲዩብ ቻናል በነጋሽ በዳዳ የባለቤትነት የሚመራውን ነጋሽ ሚዲያ የተሰኘውን የዩቲዩብ ቻናል ነው። እንግዲህ በዚህ የዩቲዩብ ቻናል ውስጥ ከ258,000 ተከታይ ሰብስክራይበርስ ያሉትና ከ972 ቪዲዮዎች ያሉት የዩቲዩብ ቻናል ነው። እንግዲህ ነጋሽ ሚዲያ የሚታወቀው በዋናነት ነፃ ሀሳብን የመግለጽ በሚል ፕሪንሲፕል ነው። እንግዲህ ነጋሽ ሚዲያ በሚሰራቸው ቪዲዮዎቹ ብዙ ጊዜ የምናውቀው ሃይማኖታዊ ነገሮች ላይ በስፋት መንቀሳቀስ ነው። እንግዲህ እንደሚታወቀው በአሁኑ ሰዓት የቤተክርስቲያን ያለባት ጫና ይታወቃል። ከውስጥ ከውጭ የተባለ ብዙ ፈተና አለባት። ከአገልጋዮቿ ከጳጳሳቶቿም እንግዲህ በተነሳ ብዙ አይነት ጫና አለባት። ሌላው ነጋሽ ሚዲያ ቤተክርስቲያኖችን በማሰራት በማሳደስ ይታወቃል። እንግዲህ ነጋሽ ሚዲያ በዚህ ቻናሉ ብዙ ጊዜ ለቤተክርስቲያን ያለውን ትልቅ አጋርነት የሚገልጽበት የዩቲዩብ ቻናል ነው። እንግዲህ ቤተክርስቲያን በአራቱም አቅጣጫዎች ያለባትን ጫና ከመከላከል አልፎ በውስጥና በውጭ ያሉባትን ጫናዎች በአገልጋዮቿ፣ በምዕመኖቿ፣ በወጣቶች፣ በትላልቅ የቤተክርስቲያን ካህናት ጋር በተገናኘ የሚደርስባትን ጫና ለመከላከል የሚጥር የዩቲዩብ ቻናል ነው። እንግዲህ ለተለያዩ ቤተክርስቲያኖች ድጋፍ በማድረግ ገንዘብ በማሰባሰብ በማሳደስ በማሰራት ይታወቃል ነጋሽ ሚዲያ። እንግዲህ ከዛም በተጨማሪ ከሌሎች ቤተ እምነቶች የሚደረጉ ጫናዎችን ለመከላከል አስፈላጊ መልስ በመስጠት የሚታወቅ የዩቲዩብ ቻናል ነው። እንግዲህ እዚህ ቻናል ውስጥ ስትገቡ የተለያዩ ይዘት ያላቸው የቪዲዮ አይነቶችን ታገኛላችሁ። እንግዲህ ነጋሽም በራሱ የሚሰጣቸው በሳል አስተያየቶች፣ ትችቶች እንግዲህ ያዘለ ነገር ታገኛላችሁ። እንግዲህ እዚህ ዩቲዩብ ቻናል ውስጥ ያልተዳሰሰ ነገር ያልታየ ቤተክርስቲያን እንዲሁም ያልተነካ ካህን የለም ማለት ይቻላል። እንግዲህ ነጋሽ ሚዲያ በዚህ ቻናል ላይ ብዙ ነገር አስተላልፏል። እንግዲህ ሁላችንም ላይክ፣ ሼር፣ ሰብስክራይብ በማድረግ የነጋሽ ሚዲያ ተከታይ እንድንሆን እላለሁ። እንግዲህ እንደ አንድ አማኝ የኔ ነጋሽ ሚዲያን ሬት ባረገው እንግዲህ በድምጽ በታይትል ሀሳብ በመስጠት 9.9 out of 10 ሰጠዋለሁ። አመሰግናለሁ ሚስተር ፕሮሞተር።